ለዘመናት በማህበረሰቡ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ከፍተኛ መጠን ያለው ጉዳት ሲያስከትል የነበረው የጎዛ ሳላ ወንዝ ድልድይ ግንባታ 95 በመቶ መድረሱ ተገለጸ። ዘገባው የዲሞክራሲ ዳይል ነው። ተጨማሪ ዝርዝር ዜና አለ። በደቡብ ኢትዮጵያ ክልል የገጠር መንገዶች አስተዳደር ድጋፍ እየተገነባ ያለው ይህ የጎዛ ሳላ ወንዝ ድልድይ ከዚህ ቀደም ባለመሰራቱ ምክንያት ማህበረሰቡ ለዘመናት በማህበራዊና በኢኮኖሚያዊ ሲቸገሩና ሲያለቅሱ ለነበሩበት መንግስት ምላሽ በመስጠቱ መደሰታቸውንም የአካባቢው ማህበረሰብ ገልጸዋል። የአካባቢው ማህበረሰብ ለጣቢያችን እንደገለጹት ከሆነ ክረምት በውሃ ሙሌት ሀብት ንብረታቸው ሳይቀር የበርካታ ሰዎች ህይወት ከመጥፋቱን በተጨማሪ ማህበራዊ እንቅስቃሴዎችን በደስታና በሐዘን እርስ በርስ ለመገናኘት ለመካፈል አዳጋች የነበረ የጎዛ ሳላ ወንዝ ድልድይ በበጋው ወቅትም ለትራንስፖርት ምቹ ሳይሆን ሲቀርም በጋና ክረምት ለዘመናት ሲቸገሩ መቆየታቸውንም ያስታውሳሉ። ይህ ችግራቸው በንግድ ስራቸው ላይ ሌላ ኪሳራ ሲያስከትል እንደቆየ የገለጹት የአካባቢው ማህበረሰብ በግብርናው ስራቸው ላይም ከወንዝ ወዲያና ወዲህ ማዶ ማሳ ያላቸው አርሶ አደሮችም ከመቸገራቸውም በላይ አማራጭ መሸጋገሪያ ቦታ ፍለጋ ሲንከራተቱ ብዙ ዘመናትን አስቆጥረናልም ይላሉ። እስላም ኮተማ ኦዳገን እስከብላነ ገምታጨት ለቆን ሳለት ስሜ ኮተማ ኦዳ ይባላልው። የገምታጨት ቀበሌ ነዋሪ ነኝ። አሁን መንግስት የሳላ ወንዝ ላይ እየሰራ ያለው ድልድይ ደስ ብሎናል። ለዘመናት ስናለቅስ ለነበረው መልስ ተገኝቷል። ከዚህ በኋላ በወንዙ ሙላት ሰውም አይሞትም፣ ንብረቶቻችንም ቢሆን አይበላም። ይሄ በጣም ደስታ ይሰጣል። በጣም አመሰግናለሁ። አለማየሁ አልፊ ገደዶ ለመስጠል ቀበሌ አምሰላቀት ቢዚ አቸን ይድንግር አቸ መከናኔ በዲዮን ስሜ አለማየሁ አልፋ ይባላልው። የዶላ ማሽታል ቀበሌ ነዋሪ ነኝ። በርግጥ በዚህ ወንዝ ብዙ አልቅሰናል፣ ተጨንቀናል። ቡና ጭነው ሲያልፉ የነበሩ በቅሎቻችን ተበልቷል። ብዙ ሰው ህይወት አልፏል። እኛም እርስ በርስ መገናኘት አንችልም። በተለይ ክረምት ሲመጣ ብዙ እንቸገራለን። አሁን ደስ ብሎናል። ድልድዩ ተሰርቶ ሊጠናቀቅ ደርሷል። እንደነ ምረቀ መረምሳን በስተቀር አሁን ላሚ ጂንካናሽ ተጋፍ ገምዳ ለቆና ኮነረ በዲከካ ኤድም ይቸሮ ስሜ ወይዘሮ ጂንካናይሽ ደጋፊ ይባላልው። የሳላ ወንዝ ከብቶቻችንም ሰውንም ጭምር በየአመቱ ይበላ ነበር። አልፎ ተርፎ ገበያ ለመሄድ ውሃ ሲሞላ እንመለሳለን። አሁን ፈጣሪ ይመስገን ምላሽ ተሰጥቶናል። አሁን ተስፋችን ለምልሟል። ደስ ብሎናል። ተገናቻችም ደጎድንካ አቀባከሸረ አዝንካ አቅም በላይ ይህን ችግራቸውን የተረዳ መንግስትም በ2010 ዓመተ ምህረት በወንዙ ላይ የድልድይ ግንባታ ቢያስጀምርም ከግቡ ሳይደርስ ተቋርጦብናል ያሉት አስተያየታቸውን የሰጡት የህብረተሰብ ክፍሎችም በ2017 ዓመተ ምህረት በድጋሚ ግንባታ የተጀመረው ድልድይ በመጠናቀቅ ላይ በመሆኑ መደሰታቸውንም ተናግረዋል። የሰሜናሪ ወረዳ መንገድና ትራንስፖርት ጽህፈት ቤት ኃላፊ አቶ ቱተማ ቱጃር የጎዛ ሳላ ወንዝ ላይ ድልድይ የህዝብ የዘመናት ጥያቄ ከመሆኑም ባሻገር በህዝብ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ሲያስከትል የነበረውን ጉዳት መንግስት ከግምት ውስጥም በማስገባት በ2017 ዓመተ ምህረት መንግስት ልዩ ትኩረት ሰጥቶ ግንባታ ማስጀመሩንም ተናግረዋል። ይህ ግንባታ ሲጀመር እንዲጠናቀቅ የወረዳው መንግስትና የወረዳው መንገድና ትራንስፖርት ጽህፈት ቤት ቀን ከማታ ጥራቱንና ደረጃውን እንዲሁም በፍጥነት ተጠናቆ ለህዝብ አገልግሎት እንዲሰጥም ብርቱ ክትትልና ቁጥጥር ሲያደርግ እንደነበረን በመግለጽ በአሁኑ ወቅትም ግንባታው 95 በመቶ እየደረሰ መሆኑንም ቀሪ ስራዎች በአጭር ጊዜ ውስጥም ተጠናቆ ለማህበረሰቡ አገልግሎት እንዲሰጥም እየተደረገ መሆኑንም አብራርተዋል። የሌላ ጎዛ ሳላ ወንዝ ድልድይ ግንባታን በሚመለከት አምና በ2017 በጀት ዓመት በክልሉ ግንባታው ተጀምሮ አሁን በ2018 ያው እንደቀጠለ ነው። እስካሁን ድረስ እንግዲህ በርካታ ስራዎች የተሰሩ ይገኛሉ። ያን ደግሞ በአጭር ጊዜ ውስጥ ድልድይ ግንባታ ስራዎቹ አልቆ ለህብረተሰብ አገልግሎት ለመስጠት ታቅዶ ክልሉም ትኩረት ሰጥቶ እየሰራ ያለበት ሂደት አለ። እንደ ወረዳም ቀን ማታ ድጋፍ ክትትል ያደረገን ስራዎቹን ያስከደንበት ሂደት ያው አለና ከዛ ጎን ለጎን እንደ ወረዳም እዚው ሳይት አካባቢ የሚፈጠሩ ችግሮችን በቅርበት እየተከታተለን ማህበረሰቡን በማቀናጀት እዚው አካባቢ ጥበቃ በማስቀመጥ ሳምንታት ይቀራል የሚል እምነት አለኝና ስራዎችን በሚመለከት እንግዲህ ከተጀመረበት ጊዜ ጀምሮ እስካሁን ድረስ ኦሬዲ ወደ 95% ደርሰናል። 95% ደርሰናል። እንግዲህ የስላብ ስራዎቹ ሙሌት አሁን እንደምትመለከተው ያለቀ ነው። የሰሜናሪ ወረዳ ምክትል አስተዳደርና ትምህርት ጽህፈት ቤት ኃላፊ አቶ ብራጌታ አደለም ድልድዩ በመጠናቀቅ ላይ እንደሚገኝ ገልጸው እንደ ወረዳ የህዝቡን የዘመናት ጥያቄ ምላሽ ከመስጠትም ባለፈ ትውልድ ተሻጋሪ ትልቅ አስተዋጽኦ የተደረገበት በመሆኑ የጎዛና የአካባቢው ማህበረሰብ እንኳን ደስ ያላችሁ ብለዋል። የነበረው ብዙ ጩኸት ነበርና የሰው ልጅ በጣም በውሃ
እየተበላ እያለቀ ሲቸገሩ ሲሰቃዩ ሰው ብቻ ሳይሆን ከፍትም ጭምር ከፍት ብቻ ሳይሆን እንስሳት የተለያየ ነገር ብዙ ግድፈትና ብዙ ዋይተ ነበርና እንደጋጣሚ የወረዳም ጥያቄ ነው የጎዛ ህዝብም ጥያቄ ነው ህፃን አዋቂም ጥያቄ ሁሉ እንዴት ነው ከስቃይ ከዋይታ የምንወጣው በሚለው አንግል ይሄም ገበያ የመዱ ብቻ ሳይሆን የተበላው ለቅሶ ሲሄድም እንደገና ሰርክ ሲሄድም በየትኛም አንግል ግንባታው ባለፈው የካቲት 2017 ዓ.ም በክልሉ ገጠር መንገዶች አስተዳደር ድጋፍና በኢሲኦኤን ኮንስትራክሽን አማካኝነት በክልሉ በ4 ወረዳዎች እየተገነባ መሆኑን ማወቅ ተችሏል። ዘገባው የዲሞክራሲ ዳይሪ ነው።